ሰላም። በዚህ ቪዲዮ ሌተር ክሬት እናደርጋለን። ኢንተርናል ሚሞ ሌተር ክሬት እናደርጋለን። ስለዚህ ክሬት ሌተር የሚለውን በመንካት ጀምራለሁ። ይሄ ፔጅ ይመጣልኛል። እዚህ ላይ ያለኝ ኦፕሽን አንደኛው ላንጉዌጅ መምረጥ እችላለሁ። ስለዚህ በአማርኛ መጻፍ ስትፈልጉ ይሄን የሚለውን ወደ አማርኛ ትቀይሩታላችሁ። ሁሉንም እንትን ኤቭሪንተን ወደ አማርኛ ይቀየራል ማለት ነው። በእንግሊዝኛ መጻፍ በምትፈልጉበት ታይም ይሄንን ታደርጋላችሁ ማለት ነው። ዛው ዘፈርስቲንግ ምንድነው? ይሄን ሌተር የምትጽፉት ወደ ዲፓርትመንት ነው ወይስ ለሰው ነው የምትልኩት የሚለውን ይጠይቃችኋል። ለዲፓርትመንት ከሆነ ባይ ዲፎልት እንደተመረጠ ትተውታላችሁ። ለሰው መላክ በምትፈልጉበት ለአንድ ኢምፕሎይ ዩዘር የሚለውን ትመርጣላችሁ ማለት ነው። ስለዚህ ዲፓርትመንት የሚለው እንዳለ ይሁንና ከረንትሊ ላኪው ክፍል በእናንተ ክፍል ሳይሆን በሌላ ክፍል እንዲወጣ ከፈለጋችሁ ባይ ዲፎልት ሲስተሙ የሚመርጠው የእናንተን ክፍል ነው። ወደ ሌላ ክፍል መቀየር ትችላላችሁ። ይህንን ክሊክ አድርጋችሁ የምትፈልጉትን ዲፓርትመንት መምረጥ ትችላላችሁ ማለት ነው። ዘን አሁን ለጊዜው ከኔው ክፍል እንዲላክ ነው የምፈልገው፣ ስለዚህ አልቀይረው። ዘን ቀጥሎ የሚጠይቀኝ ምንድነው? ዴድላይኑ መች ነው ወይም ደግሞ ይሄ ሌተር ምጽፈው እስከ መች ድረስ እንዲያልቅ ነው ብሎ ይጠይቀኛል። ስለዚህ ኢፊቲስ ማንዳቶሪ ታስገባላችሁ፣ ማንዳቶሪ ካልሆነ መተው ትችላላችሁ ማለት ነው። ስለዚህ ይህን ካስፈለገ ለምሳሌ ኔክስት ዊክ ድረስ እንዲያልቅ ከፈለኩኝ መሙላት እችላለሁ። ኔክስትን ግን የሚጠይቀኝ ምንድነው? ይህን ሌተር ለማን ነው የምልከው ነው። አሁን እዚህ ጋር ለዲፓርትመንት እያሉ ያ ዲፓርትመንት እዚህ ጋር ስፔሲፋይ መደረግ አለበት። ስለዚህ እዚህ ጋር የምትልኩለትን ክፍል ምን ማድረግ ትችላላችሁ? ብራውዝ እያደረጋችሁ መምረጥ ትችላላችሁ። ለምሳሌ እዚህ ጋር ለሁለቱም መላክ ፈልጋለሁኝ። ስለዚህ ሁለቱንም ሰሌክት ማድረግ ትችላለሁኝ። ወይም ደግሞ ይህን ኤክስፓንድ ካደረጉ በኋላ ሰሌክት ኦል የሚለውን ኦፕሽን መጠቀም ትችላላችሁ። እዚህ ጋር ከበዛባችሁ እዚህ ጋር ፊልተር ማድረግ ትችላላችሁ። ካስፈለገ ደግሞ እዚህ ጋር ፊልተር ማድረግ ትችላላችሁ። ለምሳሌ እኔ ይህንን መላክ የምፈልገው ለሳይበር ሴኩሪቲ ነው። ስለዚህ ሳይበር ሴኩሪቲ ብዬ ሰርች አደርጋለሁ ማለት ነው። አዲሽናል መጨመር የምፈልገው ክፍል ካለ ምን ማድረግ እችላለሁኝ? መጨመር እችላለሁ። ይህንን ላጥፋ ነው። ለምሳሌ አይሲቲ ብዬ ሰርች ማድረግ ለአይሲቲ ክፍል መጨመር እችላለሁኝ። ሳይበር ሲኦ ክፍል እንዲገባ ካስፈለገ ሲኦ ክፍልን ማስገባት እችላለሁ ማለት ነው። አንዴ ስትመርጡት ዲሴብል የሚያደርገው ለምንድን ነው? ለሁለተኛ ጊዜ አድ ማድረግ ስለማትችሉ ነው ማለት ነው። ናው ክፍሎቹን ከመረጥኩኝ በኋላ ኔክስቲንግ የሚሆነው ምንድነው? ኢፍ ዜርስ ቴምፕሌትስ ፍሮም ስክራች እናንተ ክሬት ከምታደርጉ የምትልኩላቸው ክፍል ወደ እነሱ የሚመጡ ሌተሮችን በዚህ ፎርማት ቢላክልን ብለው ቴምፕሌት ዲፋይን ካደረጉ ያንን መርጣችሁ ያንን ኤዲት አድርጋችሁ መላክ ትችላላችሁ። ፍሮም ስክራች ክሬት ማድረግ አይጠበቅባችሁም ማለት ነው። ይህንን በኔክስት ቪዲዮ በዲቴይል እናየዋለን። ለአሁኑ ፍሮም ስክራች ክሬት ማድረግ እንችላለን። ስለዚህ ለምሳሌ ታይትሉ እዚህ ጋር እንዲገዛልኝ የምፈልገው ላፕቶፕ ካለ እዚህ ጋር ላፕቶፕ ብዬ ማስገባት እችላለሁኝ። ዘን ዲስክሪፕሽን የሚለው ጋር ስንመጣ እዚህ ጋር ከወርድ ላይ ኮፒ ማድረግ ትችላላችሁ ካስፈለገ፣ ወይም ደግሞ እዚህ ጋር መጻፍ ትችላላችሁ። የሌተሩ ቦዲ ማለት ነው። እንደምታዩት እዚህ ጋር የምትቀይሩት ነገር እዚህ ጋር አፕላይ የሆነ ነው። ለማን ክፍል እንደምትልኩ ሲስተሙ ራሱ እያስገባ ነው። ሰብጀክታችሁን ከዚህኛው ፊልድ ላይ ወስዷል። ዲስክሪፕሽን ደግሞ እዚህ ጋር ይመጣል ማለት ነው። የሌተሩ ቦዲ ይሆናል ማለት ነው። ስለዚህ እዚህ ጋር መጥቼ የምፈልገውን ኮንቴንት ማስገባት እችላለሁ ማለት ነው። ለምሳሌ ሌትስ ሴ ረዘም ያለ አንድ ቴክስት ከእንትን ላይ ልውሰድና ምን ማድረግ እችላለሁ? ይሄንን ኮፒ ላድርግና ማስገባት እችላለሁ ማለት ነው። በምታዩት መንገድ የጨመራችሁ የምትፈልጉትን ማለት ትችላላችሁ። እዚህ ጋር ጀስቲፋይ ማድረግ ከፈለጋችሁ ይሄንን ኤክስፓንድ አድርጋችሁ ምን ማድረግ ትችላላችሁ? ሁሉንም ሰሌክት ላድርግና ከዛ ጀስቲፋይ ያደርገዋለሁ ማለት ነው። ካስፈለገ እንደ ፓራግራፍ መጨመር ከፈለኩኝ አዲሽናል እዚህ ጋር ሌላ ፓራግራፍ መጨመር እችላለሁ። ታይትል መጨመር እችላለሁ። የፈለገውን ፓርት ማድረግ ትችላላችሁ። ፎርማት ማድረግ ኢታሊክ እና አንደርላይን ማድረግ እችላለሁ ካስፈለገ እንደምታዩት። ስለዚህ ቴብል መጨመር ስትፈልጉ ቴብል መጨመር ትችላላችሁ። ለምሳሌ ኢንቢትዊንዚስ ቴብል መጨመር ብፈልግ እዚህ ጋር የምትፈልጉት ስንት ኮለም እንደሚሆን እና ስንት ሮ እንደሚሆን መርጣችሁ ማስገባት ትችላላችሁ ማለት ነው። እዛ ታይትሉን እዚህ ጋር ኮለም
ዋን ማለት እችላለሁኝ ወይም ደግሞ ሲሪያል ነምበር ማለት እችላለሁ። ኤስ ነምበር እዚህ ጋር ኔም ማለት እችላለሁ። እዚህ ጋር ማለት እችላለሁ። እዚህ ጋር ደግሞ ኔም ማለት እችላለሁ ማለት ነው። ስለዚህ በምታዩት መንገድ ቴብል ክሬት ማድረግ ትችላላችሁ። ከወርድ ላይ ዳይሬክትሊ ኮፒ አድርጋችሁ ፔስት ማድረግ ትችላላችሁ። በዚህ ፎርማት መሰረት ሲስተሙ ያደርግልኛል ማለት ነው። ሌተሩን ጀነሬት ያደርግልኛል ማለት ነው። ስለዚህ አሁን ከላይ ያለውን ፓርት ጨረስኩኝ። ዘን ኮፒ የሚለው ጋር ደግሞ ስመጣ ይህንን እንደ ግልባጭ ልልክለት የምፈልገው ክፍል ካለ እዚህ ጋር መምረጥ እችላለሁ። ኦልሬዲ ሲኦ ስለተመረጠ ግልባጭ አይደረግም ማለት ነው። እዚህ ጋር ክሊክ አድርጌ ግን እዚህ ጋር ለተቀሩት ለዲጂታል ትራንስፎርሜሽን እና ለምፈልገው ለኢንጂነሪንግ ክፍል አዲሽናል ከዚህም ጋር ሰርች አድርጌ መጨመር እችላለሁ ማለት ነው። እንደምታዩት ሲሲ የሚለውን ፓርት እዚህ ጋር ያስቀምጠልኛል። ናው ሲሲ ፓርትን ከጨረስኩ በኋላ ታግ የሚለው ጋር እንደመለያ ለምሳሌ ይሄኛውን የቱቶሪያል ደብዳቤ ከሆነ እዚህ ጋር ቱቶሪያል ብዬ እጨምርበታለሁ ማለት ነው። በኋላ ላይ ለቱቶሪያል ብዬ ክሬት ያደረኳቸውን ለብቻ ማግኘት እችላለሁ። እንደመለያ አድርጌ ማስቀመጥ እችላለሁ ማለት ነው። እነዚህ ጋር ኮማ አድርጌ አዲሽናል መጨመር ትችላላችሁ። እንደምታዩት 2026 ማለት እችላለሁ። ኮማ አድርጌ ደግሞ ኔክስት መቀጠል እችላለሁ ማለት ነው። ዘን ለዩዘር ሲሲ የሚደረግ ከሆነ ይህንን መምረጥ ትችላላችሁ። ሌተሩ ኮንፊደንሻል መሆን ካለበት ኮንፊደንሻል ኦፕሽን ታስቀምጡለታላችሁ። ዘን ሚሞ ግሩፕ ማለት ይሄኛው አክሽን ሪኳየርድ ማለት የምትልኩለት ክፍል ለሪኩዌስታችሁ አክት ማድረግ ያለበት ነገር አለ። አክትን ማድረግ እንዳለበት ታሳያላችሁ ማለት ነው። ኖቲፊኬሽን ደግሞ ለኢንፎርሜሽን ፐርፐዝ ነው የምትልኩት። ስለዚህ ከሱ ሳይድ የሚጠበቀውን ሲስተሙን ሊሚት ያደርገዋል ማለት ነው። እዚህ ጋር ፎርማት ነው ፎር ኢንተርናል ሚሞ ፐርፐዝ ነው ወይስ ደግሞ እንደ ኢንተርናል ሌተር ነው የሚላከው ማለት ነው። ለምሳሌ ሚሞ ሲሆን ሌአውቱ ይሄ ነው። ሌተር ሲሆን ደግሞ ሌአውቱን ይቀይረዋል ማለት ነው። በምታዩት ፉተር ምናምን ይጨምርበታል ማለት ነው። ስለዚህ ሚሞ ላደርገውና በዚህኛው ፎርማት እቀጥላለሁ። ሚሞ ፐርፐዝ ክሬት በምታደርጉበት ሰዓት ላይ ፍሮም ስክራች ክሬት በምታደርጉበት ሰዓት ላይ ምን ይሆናል ማለት ነው? ኦፕሽናል ነው፣ ግዴታ አይደለም። ስለዚህ ያው ለምሳሌ ይህን ሌተር ምጽፈው እኔ ለክላሪፊኬሽንም አይደለም ባዶ መተው እችላለሁ ማለት ነው። ዘን ኔክስት ፔጅ ላይ ይሄዳሉ። ኔክስትን ስትነኩ እዚህ ጋር አታችመንት ይጠይቃቸዋል፣ ግዴታ አይደለም። ስለዚህ ኤኒ ፋይል እዚህ ጋር ይሄንን ክሊክ አድርጋችሁ ምን ማድረግ ትችላላችሁ? መምረጥ ትችላላችሁ ማለት ነው። ለምሳሌ እኔ አንድ ፋይል ኢሜጅ መግባት ይችላል። ስለዚህ ይሄንን ሲግኒቸር አፕሎድ ላደርገው። ከዛ እዚህ ጋር አፕሎድ ያደረጋችሁት ምን እንደሆነ ኦፕሽናሊ ምን ማድረግ ትችላላችሁ? ዲስክራይብ ማድረግ ትችላላችሁ። እንደ ሜታዳታ የአታችመንቱን ኢንፎርሜሽን ነው የምታስገቡት ማለት ነው። ስለዚህ እዚህ ጋር መጥቼ ምን አደርጋለሁኝ? ይሄ ሪፈረንስ አታች ያደረኩት የኢፒ ሌተር ከሆነ ኢፒ ሌተር እላለሁ። ከሌላ ቦታ የመጣ ከሆነ ኢንካሚንግ ሌተር ብዬ ከየት እንደመጣ እዚህ ጋር ማስገባት እችላለሁ። ኦር ፒአር ነምበር ከሳፕ ላይ ጀነሬት የተደረገ ከሆነ ደግሞ ፒአር ነምበር እለዋለሁ ማለት ነው። ፒአር ነምበር ብዬ የፒአር ነምበሩን እዚህ ጋር አስገባበታለሁ ማለት ነው። ከዛ ፒአሩ ክሬት የተደረገበትን ቀን እዚህ ጋር አስገባለሁ። እኛ ጋር የደረሰበት ቀን ደግሞ 19 ሊሆን ይችላል ማለት ነው። በዚህ መንገድ ይህንን ፔጅ ታደርጋላችሁ። ኢፍ ዜር ኢዝ አታችመንት ሲስተሙ ይህንን ታግ ይጨምርበታል ማለት ነው። ዘን ዋንስ ይህንን ካደረጋችሁ በኋላ አሁን ሰሚት ጨርሻለሁ። ሰሚት ማድረግ እችላለሁ። ግን እየሰራችሁ ዘሚድል ማቋረጥ ካለባችሁ እና በኋላ መቀጠል ካለባችሁ ሴቭ ድራፍትን መጠቀም ትችላላችሁ። ወደኋላ ተመልሼ ኤዲት ማድረግ ከፈለኩኝ ፕሪቪየስ ማድረግ እችላለሁ። እዚህ ጋር የምቀይረውን ነገር ቀይሬ ኔክስት ብዬ ምን ማድረግ እችላለሁ? ሰሚት ማድረግ እችላለሁ። በዚህ መንገድ ሌተር ጀነሬት ማድረግ ትችላላችሁ ማለት ነው።